እቴት አጣሽ? እቴት ምን ሆነሽብኝ ነው? ስወጣ ደህና አልነበርሽ እንዴ? አሁን ምን ሆነሽ ነው? ደህና ነኝ፣ ምንም አይደለም፣ ደህና ነኝ። ምን አለ አንቺን ሲቀልኝ ቢያደርገው? አንዴ ያዝ አንዴ ልቀቅ እያልሽ ተጨነቅሽብኝ እኮ። አይዞሽ አታልቅሽ ልጄ። ምን ሆነሻል? ኧረ ምንም አልሆንኩም። ይኸው እያየሁት አይደለም እቴት፣ የክፍሉ በር መቶኝ ነው። አይ መከራዬ፣ እንደው ተጣልተሽ ነው የመጣሽው ልጄ? አንድ ነገር ብትሆኝብኝስ? የሆነ ነገርስ ቢያደርጉብኝ? ሁሉ ቀርቶብኝ ሸሽግሽ ባኖርኩሽ። አሁንስ አደራዬን በላው። ኧረ እቴት፣ አሁን ተነሽና መክሰሽን ቢና ጉልት ሂጂ። እሺ ሃይ እስማም ወይኔ አስደነገርኩሽ እንዴ? አንተ ያማል እንዴ? ይኸው እስኪ ያረከውን ነገር ይኸው እስኪ ያረከውን። እዚህ ሰፈር ነሽ እንዴ? እሱ አንተን አይመለከትም። አይ እኔ እኮ ብዙ ጊዜ ወደዚህ ሰፈር ስለመጣ ያው በዛው ምን እንደሆነ ልታስደነግጠኝ ነው? አይ እንደሱ እንኳን አልነበረም። እንዴት ቢሆን አይመለከተኝም። በላውን ዞር በልልኝ። ቆይ እንጂ አንተ ያማል እንዴ? ቆይ ምንድነው ችግር? አንቺ ነሻ ከሩቅ የመጣን ሰው ውሃ ጠጣ ቡና ላፍላለ ምናምን እንኳን አትይም እንዴ? ብዙ ጊዜ ወደዚህ ስትመጣ የሚያጠጡ ያጠጡ። አሁን በል ዞር በልልኝ። ባለቀሽስ? አንተ ልጅ ቆይ ያማል እንዴ? አዎ ባንቺ ማነው ቲማቲሙን እንደ ሩዝ የሰራው? ወንድም ችግር አለ እንዴ? ማነው እንደዚህ አንጠባጠበው? አንጠባጥበው እንዴ? ደግሞ ቁጭ ብለህ ታያለህ እንዴ? ተነስና እንዳገኝ። ኧረ ቁጭ ብለህ ብትወራኝ ይሻላል። ነፂ ሰው ላይ ጉዳት ከማድረሴ በፊት ንገሪኝ፣ የስጋ ዝምድና ካላችሁ። ተው በቃ በያን ይፈታዋል። እያየኋችሁ ነው። ችግር ከተፈጠረ ለምልክት እንዲሆነኝ ቅድምሽን ብቻ ከፍ ማድረግ ነው የሚጠበቅብሽ። አንድ የፀጉር ዘለላ መሬት ሳነካ ነው አጠገብሽ የምደርሰው። እንደዛ ካልሆነ በያ ብለሽ እንዳትጠሪ። በያ እንዳትጠሪ። የምን ችግር ነው የምታወራው? ዝም ብለህ አትሄድም እንዴ? አንተን ያናገረ ማንም የለም። ያሟል እንዴ? ኧረ እንደውም በጣም ጤነኛ ነው። ለኔ ብለሽ ነው ያባረርሽው? አይ በእጁ ሰበብ እንዳትሆንበት ብዬ ነው እንጂ። ኧረ እኔ መጀመሪያ ጤነኛ እንደሆነ ባቅ ኖሮ አስቀየመው ነበር። ጭራሽ በሰው ሰፈር መተህ ትደነፋለህ እንዴ? ኧረ እኔ የትም ሰፈሬ ነው። ዋው ጀግና ነህ። ተማረኩብህ። እንድልፈልገህ ነበር። በቃ ይልልኝ በእናትህ። በቃ መጣሁ። ውጪ ጠብቂ። ምን እንደተፈጠረ ብታይማ። መንገድ ላይ ወደዚህ ስመጣ ማለት ነው። ዛሬ ምን ሆኗል ልጁ? ጆሲ ለምንድን ነው የምትጮይው? አልሰማልከኛ? አንድ መንገድ ላይ ዘንኮ ነው ሲንጋተተኝ። ኧረ ተፋታኝ ብለው ሊፋታኝ ነው። ከዛ እኔ አንተ መክሊት አባት ፍቅረኛ አለኝ አልኩት። ከዛ እሱ ምን ቢለኝ ጥሩ ነው? ስማኛ ምን ሆኗል ዛሬ?
ባልሽ ግን ምን ያህል እድለኛ ነው። አንቺን የመሰለች ቆንጆ ሚስት አለችው አላለኝም መሰለ አይደል? እና እነሱ እየጠበቁ እንደሆነ እኔን እዚህ አስቀምጠኝ ነው እንዴ የምትሄደው? ማኪ ምን ሆነሽ ነው የከፋሽ? ምንም አልሆንኩም። ዛሬ ደግሞ በጣም አምሮብሻል። እናንተ ከመች ተዋውቃችሁ ነው ለጸብ የደረሳችሁት? ኧረ አልተጣላንም። አሁን ወሬውን ያቀበለኝ ሰው ውሸታም ነው ማለት ነው? ሳይሆን ወሬው ትንሽ ቅመም ጣል ሳይልበት አይቀርም። ምን ማለትማ ወሬው ሳይጋነን አይቀርም። አንቺ ዝም በይ። ክፍል ገብተሽ ከምትማሪበት ቀን ይልቅ እዚህ ቢሮ ለክስ የምትመላለሽበት ቀን ይበልጣል። ቆይ ክስ አይሰለችሽም? ምን ብትደረጊ ነው ግን የሚሻልሽ? እኔ ምን አደረግ? ዝም በይ አንቺ። አንቺስ ብትሆኚ ገና እግርሽ እዚህ ትምህርት ቤት ከመርገጡ የምትማችው መባረር ፈልገሽ ነው? አረ እኔም ባልሆነ መታች የተባለው። ታዲያ አንቺ እሷን መተሻት ነው? በእርግጥ ተጨቃጭቀን ነበር። እዚህ ድረስ የሚያደርስ ድብድብም ሆነ ሌላ ነገር ግን አልነበረንም። እውነቷን ነው? አዎ። ከዚህ በኋላ እኔ እንደዚህ አይነት ነገር ብሰማ ወየውላችሁ። በሉ አሁን ታረቁና ሂዱ። ምን ከሷ ጋር ነኝ? አዎ ቶሎ ታረቁና ሂዱልኝ፣ እኔ ስራ አለብኝ። እሺ ላከ። አሁንም ልትደባደቢ ነው? አታያትም? ማውቃ እኮ ነው። የትላንት ነው የምታልበቃት መሰለኝ። በሷ ምክንያትማ ራስሽን ችግር ውስጥ አትክተጂ። እንዴት ነው ዝም እላት? ሀና እኔ ሰው ያልደርስም፣ ከደረሱብኝ ግን ክብሬን ከማስጠበቅ ወደ ኋላ አይደለም። ቁጡ እንደሆንሽ ሁሉም ያውቃል። ቆይ ግን እንደዚህ አይነት አመታት የት ነው የተማርሽው? አላስተረፍሻትም እኮ። ኑሮ ስንት ነገር ያስተምራል መሰለሽ። ህይወት የምትባል ትምህርት ቤት ናት። ራሴ እንዴት መከላከልና ማስተማር እንዳለብኝ ያስተማረችኝ። ምንድነው ህይወት ምናምን እያልሽ እውቀት የሚጠይቅ ነገር የምታወሪብኝ? ልክ ከቅድም ጀምሮ ስጠብቅሽ የነበረው እኮ ምን እንደተፈጠረ ልጠይቅሽ ነው። ምንም። እንዴት ምንም? ምንድነው የተፈጠረው ብሎ ሁለታችንን በየተራ ጠየቀን። መጀመሪያ እሷ ነበር የጠየቃት። ከዛ ምንም አልተፈጠረም አለችው። ከዛ ወደ ክላስ ገቡ ብሎ ክላስ ገባን። የሆነ ያሰበችው ነገር ቢኖር ነው እንጂ ጽዮን ዝም ብላ ማለት ይኸውልሽ ነጽ ጽዮን በጣም በቀለኛ ልጅ ናት። በተቻለሽ መጠን ራስሽን ከሷ አድርጊ። ችግር ብቻ ነው የምትፈጥርብሽ። ለነገሩ ልክ ነሽ። ያለኝን አንድ ድል ማባከን የለብኝም። ሌላ ጊዜ አብራራልሻለሁ። እስኪ ስለ ልጆቹ ግን ንገሪኝ። እሺ እንደነገርኩሽ ነው። ጽዮን ቁጡ፣ በቀለኛ፣ የምትፈልገውን ነገር ካላገኘች ወደ ኋላ የማትል ግትር ናት። ይሄ ባህሪዋ ደግሞ መክሊትንም እያበላሻት። መክሊት የዋህ ናት። ከምን ጋር ያወለችው ነውባት ነው እንጂ አመሏ እንደሚቀያየረው ለጆሲ ካላት ፍቅርም ነው። ያው ሰውን ከልክ በላይ ስትወጂ መቅናትሽ አይቀርም። ታዲያ በልክ ማድረጉ አይሻልም? ፍቅር እንደዚህ አይነት ነገር መቼ ያውቅና። እኔ በበኩሌ ሁሉም ነገር ከልክ ሲያልፍ መርዝ ነው ባይ ነኝ። ይሆናል። ፍቅር ግን እንደዚህ ለማሰብ ጊዜ አይሰጥም። ያው ነጭናጫና ቁጡ ካረጓት ባህሪዎቹ አንዱ እሱ ነው። ስለሌሎቹ ደግሞ ሌላ ጊዜ እነግርሻለሁ። እየቆየሽ ስትመጪ ደግሞ በደንብ ታውቂያቸዋለሽ። ልክ ነሽ። እኔ አሁን ቤት ደርሼ ልምጣ እንዴ? ለምን? ያው ምሳሳትም አይደለ ምሳ በልቼ ልመጣ ነው። እንዴ እኔ አይደለሁ እንዴ አብረን እንበላለን ምግብ ይዘሽ እንዳትመጪ ያልኩሽ? እንዴ መቻልሽኝ። እኔ ያላመጣሁት እኮ በምግቤ እንዳልዘጋችሁ ብዬ ነው። የጓደኛዬን ታሪክ እኮ የነገርኩሽ ለዚህ ነበር። ለማንኛውም መጣው ጠብቂ። አይደለም ወደ ቤት ሚደልሽ አይደለም ሀና ቤት ሚደልሽ። ሰላም ሰሊ፣ እንዴት ነሽ? እንዴ ጠፋ ሰው አለው። እንዴት ነህ? አለን። አንቺም እኮ ጠፋሽ። አክስቴም ከሄደች ጀምሮ ደውላልን አታውቅም። ቤት ምናምን ሁሉም ደህና ናቸው? ደህና ነን እኛማ። ማማም እኮ ቀንና ሌሊቱ ተምታቶባት እኛ ጋር ራሱ ሌሊት ምናምን ነው የምትደውለው። ብታይ በደረቀ ሌሊት ደውላ ምሳ በላችሁ፣ በሌላኛው ቀን ደግሞ ምሳ አትበሉም እንዲውላ ትለናለች። አይ አክስቴ። እና እናንተስ ጋር ምን አዲስ? አጎቴ ደህና ነው? ባለፈው እኮ አይቼው አላየኝም መሰለኝ አለፈ። በዚህ ቁመትሽ እኮ እኔና ፈጣሪ ብቻ ነን የምናይሽ። ብሽከሽ። ለማንኛውም በዚህ ሳምንት ረፍት ላይ እመጣለሁ። ማሚን ነግራትና ሌሊትም ቢሆን ትደውልላችኋለች። አሪፍ። በቃ አቤት ስትመጪ በደንብ እናወራለን። እሺ በቃ